የጅብ ችኮላ ቀንድ ነክሳል እንደሚባለው አንዳንዴ ይሆናል አይደለ? አለማወቅና ይሆናል አይደለ? ራስ ወዳጅነት ራስን ይጎዳል እንደሚባለው እውነት ነው ማለት ነው። እና ዛሬ እስኪ አዲስ ቪዲዮ ይዤላችሁ መጥቻለሁ። ያም ቪዲዮ ያሳዝናል ወይስ ይጎዳል የሚለው ነገር እንግዲህ እኛ ሰምተን እንወስናለን ማለት ነው። እና ዛሬ ያጋጠመኝ ነገር እውነት ልንገራችሁ በጓደኛዬ ማለት ነው። ምክንያቱም እናንተም ይህንን ነገር ትጠንቀቁላችሁ ብዬ አስባለሁ። እና ዛሬ ጓደኛዬ ምን አረገች መሰለሽ? ብዙም ጊዜ ያው ከጓደኛዬ ጋር አንገናኝም፣ ያው አልፎ አልፎ ነው የምንገናኘው። እና ስለ ጓደኛዬ እስኪ ላጫውታችሁ። እና አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ኪንግ ኦፍ አፍሪካ ዩቲዩብ ተከታታዮች እንዴት ናችሁ? ሰላም ናችሁ? እኔ ጋር በጣም ደህና ነኝ። እናንተ እንዴት ናችሁ? ሰላማችሁ ብዝት ይበል። በዓለም ዙሪያ ያላችሁ የስደት ወገኖቼ እንዲሁም ክርስቲያን ወገኖቼ በያላችሁበት ፈጣሪ ይጠብቃችሁ ከእናንተ ጋር ይሁን እላለሁ ፈጣሪ። እና እኔ በጣም ደህና ነኝ አልሐምዱሊላህ። ዛሬ እውነት በጣም እያሳቀኝ እውነት በጣም ደብሮኝ ነበር የዋልኩት አባባሌ። ነገር ግን አስቆኛልም አስደንግጦልኛልም። ግን ለእናንተ ትምህርት ይሆናል ብዬ አስባለሁ። እና መጠንቀቅ አይጎዳም። ያው አንዳንዴ ይሆናል አይደለ? ራስን ውብ አርግ እናረጋለን ብለን የምንጎዳቸውና ራሳችን ለሞት የሚያደርግ ነገር ያጋጥመናል። እና ዛሬ ጓደኛዬ ተገናኘንና መቼ ዕለት ነው በስልክ ደወለችልኝ እና ወሲ ያለችኝ። በነገራችን ላይ ያው ስሜ ማን ነው እስካሁን ድረስ ስምሽ ማን ነው ትክክለኛ ስምሽ ያለኝ ነገር ያለኝ ሰው ማንም የለም። ያው ባባ በጥቅስ ነው ያለው እንትን አካውንቴ እና እላታለሁ በጣም ወፍራም ናት ጓደኛዬ እና ውፍረት ቀንሳለሁ አለችኝ። ስትለኝ ኧረ ተይኝ ተይ አልኳት። ምክንያቱም እኔ ከዚህ በፊት በጣም ወፍራም ነበርኩኝ እና አይቼዋለሁ እንዴት እንደሚጎዳ ማለት ነው። ነገር ግን የእሷና የኔ በጣም እንትን ይላል፣ በጣም ይርቃል፣ በጣም እንትን ይላል፣ ልዩነት አላቸው። እና ተይ ምናምን ነገር ስላት አይ አለችኝ እንደዚህም ባሌ ውፍረት ቀንሺ ብሎኛል አለችኝ ማለት ነው። ስትለኝ ኧረ ተይ አልኳት፣ ለመንኳት። ይሄ እኮ ሰውነትሽ በጣም ጥሩ ነው እና ሰውነትሽ ላንቺ አሪፍ ነው፣ በጣም ነው የሚያምርብሽ፣ የዛን ያክል አልበዛም፣ ፋሲሊያ እኮ አይመስልም ሳይሆን እንትን አይልም ስላት አይ ውፍረት መቀነስ አለብኝ እንደዚህ እኮ የተዘፈዘፍኩት ከወለድኩኝ በኋላ ነው ምናምን አለችኝ። ተይ አልኳት። እና ሄደችና መድኃኒት ገዝታ ታመጣለች ብላችሁ ስሙኝ። መድኃኒቱ ይሄ ነው ብዬ አላሳያችሁ፣ ምክንያቱም እኔም አላየሁትም መድኃኒቱን ማለት ነው። ነገር ግን አምጥታ በተላጃ አርጊው ብለኝ እንዳረኩት አያለው፣ ግን ከፍቼ አላየኋትም። ብቻ ጠዋት ስሄድ ይህን መድኃኒት ትሰጥኛለሽ አለችኝ። መድኃኒቱን ሰጠኋት። ከፋርማሲ ነው ገዝታ የመጣችው። ከዛ ይህን መድኃኒት ከሰጠኋት እንትን ብላ ሐኪም ቤት ሄድና መድኃኒቱን ወስዳው ትመጣዋለች። ስትመጣ ግን ያው ተወግተው ማለት ነው፣ መርፌ ነው የሚዋጥ አይደለም። ከዛ ወስዳ ሄዳ መድኃኒቱን ተወግታ ትመጣልኛለች ማለት ነው። እና ስመጣ በቃ ያሌለ ሞታለች። በቃ እንዳለ ሞራኗ ተዘብዝፏት የለም ማለት ትችላለች ሞራኗ። ከዛ ምን ሆነሽ ነው ምናምን ስላት ጊዜ መድኃኒቱን ወሰድኩኝና አስመለሰኝ አለችኝ። በቃ እኔ ደግሞ ተይ ብዬሽ ነበረ ምናምን እንደዛ አልኳት ማለት ነው ስላት አይ በቃ መውፈር እንትን ማለት ቢያንስ እንኳን 20 ኪሎ መቀነስ አለብኝ አለችኝ። በጣም ወፍራም አትባልም። ከዛ ወላሂ ለመንኳት ተይ አልኳት ስላት ጊዜ እየሰማችኝ ነው እንግዲህ። ከዛ ተይ ስላት አይ መወፈር አለብኝ 20 ኪሎ መቀነስ አለብኝ እና ባሌን መቀነስ አለብሻል ብሎኛል አለችኝ። እንዲህ ባሎች እኮ ሲጀመርም ያው ናቸው፣ ስትወፍሪ ወፈር ስትቀጥኝ ቀጠንሽ፣ ይሄ ማለታቸው ስለማይቀር አንቺ ይኸውልሻል ለልጆች እናት ነሽ። ስለዚህ ባይሆን አመጋገብሽን ቀንሺ እና ደግሞ በቃ እንቅልፍሽን አስተካኪ፣ ሰዓት ካለሽ ደግሞ ስፖርት ስሪ ምናምን ነገር አልኳት እንደዚሁም። ከዛ አይ ሰዓት የለኝም ጊዜ የለኝም ምናምን እንደዛ አለችኝ።
እሺ ብላ ያው እንደምታውቁት መርፌም ተወግታ መታለች ብያቸዋለሁ። በሰላም እንግዲህ ተለያየን። ሰላም ሆኖ ማለት ነው። ሰላም ሆኖ ተለያየን። ከዛ በቃ ደግሞ በዛ ላይ መጀመሪያ ምግብ አባላም እንደዚህ ከፈሻሽ ነገር ከውሃ ከቡና ውጪ እንትን አትልም አትጠቀምም። ከዛ በቃ ደህና ደሪ ምናምን ተባብለን ተለያየን። ከተለያየን በኋላ ማታ ይደወልልኛል ኖርማል ኦንላይን ኢሞ። እኔ ደግሞ በቃ ሳይለንት አድርጌ እንትን ስለምል ዘግ ብያቸዋለሁ ማለት ነው። እንደሌላ ጊዜ መስሎኝ። ከዛ ጎረቤት ነን ደግሞ የዛን ያክል አንደራረቅም። ከዛ ልክ 10 ሰዓት አዛሌን ማለት ነው ፈጅር አካባቢ ከባሏ ጋር ባሏም አልነበረም ስራ ላይ ነበረ። እሱንም ጠርተዋለች ለካ። ከዛ መጣች እና ሐኪም ቤት አለች ማለት ነው። በቃ ማውራት ራሱ እንትን አትችልም ማውራት ራሱ አትችልም ማለት ትችላላችሁ። እንትን ትላለች አትችልም ማውራት ራሱ በቃ ሪቋታል ነገር ይኸው ማለት ነው። በቃ ታስመልሳለች ብላ ከዛ ሐኪም ቦት እኔ ልጆቹን ጠበቅኩኝና ለልጆቹ ሰው ስላሌላት ሐኪም ቤት ይዟት ሄዱ ማለት ነው። ከዛ ሐኪም ቤት ደግሞ ምን ብላችሁ ነው ዶክተሮቹ ለካ ነርሷ የወጋቻት እሷ መድኃኒቱን እንዳለ ማለት ነው ይግ ብላ ሰጣት። ብልቃጡን መድኃኒት የሚያዝበት አለ አይደለ? እሱን ሰበረችው። ሁሉንም ስበው ወቅታታለች እንዳለ ማለት ነው። መድኃኒቱ ደግሞ ያኛው በወር የምትወስደው መድኃኒት በሳምንት የምትወስደው እሷ ደግሞ በአንዴ ወቅታታለች። ማን ነርሷ? እሷ ደግሞ አላወቀችም። ከዛ ይሄ መድኃኒት እኮ በወር ነው የሚወሰደው፣ ወር ነው በሳምንት የምትወስጂው ነው በአንድ ላይ የወጋቻት። ከዛ እዛ ብጥብጥ አለው። እኔ እንግዲህ ቤት ነኝ፣ ምንም ነገር የማውቀው ነገር የለም ማለት ነው። ከዛ ብጥብጥ እዛ ሰውዬው ባሏ ራሱ ተይኝ በቃ ግብግብ ፈጠራለሁ። እኔ አላውቅም። እኔ በአሁን ይደወልልኛል በአሁን እንትን ይመጣል ብዬ ውጭ ያለው ለካ እዛ 3 ግልኮስ ምናምን ነገር ብሎባት ወላሂ እኔ ሲናገረኝ አላመንኩኝም ማለት ነው። አሁን እንደዚህ እያወራሁት ቀላል አድርጌ ነው የማወራው ማለት ነው። ምክንያቱም አንደኛ እኔ መጀመሪያ ተናግሬያለሁ። ስለተናገርኩኝ ነው ይሄንን ነገር እንትን የምለው። እኔ በነገራችን ላይ እስካሁን ድረስ ምስጢር እንደዚህ ስለ ወላሂ እንደዚህ ምናምን ብዬ እንትን ብዬ አላውቅም። ምክንያቱም በራሴ ዓለም ላይ ነው የምጓዘው ነው። በቃ ስራም ስሰራ እንደዚህ ነው እንጂ ኢቭን እንኳን ሪስ ይዤ መጥቼ አላውቅም። በቃ የመጀመሪያ ነው እሷን በቃ ይሄንን ነገርማ ልጆቹ የሚጠንቀቀዋሉ የሚለውን ነገር ብዙ ጊዜ ኦንላይን እንደዚህ ስናይ ቲክቶክ ዓለም ላይ ስንሄድ አንዷ የሆነ ነገር ሰርታ ወይ ከጠቀማት በቃ ገብቶ ይሄንን ነገር ምንድን ነው የተጠቀምሽው? የውፍረት መድኃኒት ንገሪኝ። በቃ እንደዚህ አይነት ነገር እያደረግን እየተጠቀምን ያለነው ራሳችን እየጎዳን ያለነው ማለት ነው። እና እስኪ ለጓደኞቼ ይሄንን ነገር ቪዲዮ ልስራበት ወይም ስላት በቃ እየሳቀችም እንትን ያለችው እንደማታ አይደለችም። በነገራችን ላይ ስርበት አውሪበት ምናምን ነገር ያለችኝ ማለት ነው። እና ከዛ እዛ ግልኮስ ተሰጥቷት 3 ግልኮስ ጨርሳ በቃ እሷ መኪና ላይ እንደዚህ መስኮቱ ተከፍቶ እንዲህ ምራቅ እያስመለሰች ማለት ነው። ምክንያቱም ሆዷ ላይ ምግብ የለም። ከዛ ሐኪም ቤት እንደዚህ ይባልና ይሄንን 3 ክሎሮክስ አልኩኝ ግሉኮስ ጨርሳ ሊነጋ አካባቢ ልጆቹን የምታጠባ ትንሽ ልጅ አለ። ከዛ እንትን ቤት ውሰዱኝ ስትል ቤት ይመጣሉሻል። እኔ ደግሞ በቃ ጠብቄ ብቄ ምንም ሊመጡልኝ አልቻለም። በቃ ሲያቅተኝ ስልክም ዝግ ነው ደግሞ ስልኳ። ለምን ስልኳ ቤት ነው ደግሞ የእሷ ስልክ ማለት ነው። አልወሰደችው። ከዛ በቃ ሲያቅተኝ በራሽ አመጣሁኝና ከልጆቹ በታች በኩል ተኛሁ። ልጆቹ ተኝተዋል አይ ቲንክ። ወደ 10 ሰዓት መጣችና እንዲህ ሲሉ መጡ። ምነው በሰላም ነው እንዴ ምናምን ስላቸው ጊዜ ወይኔ ከሞት እኮ ነው የተረፈችው። ሐኪም ቤት እኮ በጣም አመማታል። ለምን ከዚህም በላይ ምናምን ነገር ስላት ኧረ አዎ አለችኝ። እንዴት ነው ምናምን ስላት ጊዜ ኧረ አላወቅሽም አንቺማስ ምናምን ነገር አለችኝ። እንዴት ስላት ጊዜ የ1 ወር መድኃኒት እኮ ነው በአንድ ቀን የወጋችኝ ነርሷ አለችኝ። በቃ እኔ ክው አልኩኝ። በቃ ደነገጥኩኝ። ወላሂ ምን ነገር አጣሁኝ። ከዛ ኧረ በኋላ ስላት ወላሂ አለችኝ።
ታዲያ ማን ነው ተጠያቂ ነው ያልኳት። በአንድ ምንም ነገር አላልኳትም። ስላል ጊዜ ዶክተሩ ነው እንትኑ ነው አለች። ሐኪም ቤት ምንድን ነው ሰደል ያው ሰውዬው ነው አለች ማለት ነው። ጫጫታ ስላለ ያዝኩት የሰለለ ያው ሰውዬው ነው አለች ማለት ነው። እና እሷ ስንሄድ አንቺ ለምን አላነበብሽም ወይ መጀመሪያ ሲጠይቅ ሰው ሲነግርሽ፣ አንደኛ፣ ሁለተኛ ደግሞ ነርሷ ስትወጋሽ ምንም አላነበበችም ወይ ምናምን ስለ ጊዜ አዎ ሰጠዋት፣ ሳበችው፣ ሰብራ ወጋችኝ ያለችኝ ማለት ነው። ከዛ በቃ እሺ ምን ይደረግ በፖሊስ እንትን ታያቸዋለሽ ወይስ እንዴት አደረግሽ ምናምን ስላት ጊዜ አይ ነርሷ ለዶክተሮቹ ምናምን ነገርኳቸው፣ እነሱም ደግሞ ሰለሊያዎቹን አነጋገሯቸው እና የሰደልያው ሰው ደግሞ እኔ ነግሬያታለሁ አለኝ። ግን እሷ ደግሞ አልነገረኝም ምንም ነገር ነው የምትለኝ ማለት ነው። በቃ እኔ ሳቂ መጣ። የሳቁት እኔ በሞት በምናምን አይደለም ወላሂ ሳምንት ሙሉ ነው የነገርኳት። በቃ አንድ ብላ እሷ ስትነግረኝ እኔ በቃ እያወራሁት ነው። በቃ ቀስ ኧረ ተይ 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 እላታለሁ ሁሌ ማለት ነው። ይህን ቋንቋ ነው ወይ ሊጎዳች ይችላል ወይ አንድ ነገር። ምክንያቱም እኔ ከዚህ በፊት እንደዚህ እንዳያችሁኝ አይደለም። በነገራችን ላይ እንደዚህ ቁጭ ብዬ እንዳለውኝ አይደለም። በጣም ቀጭን ነኝ። ከዚህ በፊት ወደ 76 ኪሎ ነበርኩኝ። በጣም ወፍራም ነበርኩኝ እና የሆነ መድኃኒት እንደዚሁ የቅጥነት መድኃኒት እንደዚሁ ተጠቅሜ ከዛ በኋላ ነው ሰውነት ያልመለስም አለኝ እና ያን የተጠቀምኩት አሁን አይ ቲንክ 8 አመት ይሆናል። እና 8 አመት እንደዛው እንዳከስስኝ በጣም እበላለሁ ከምላችሁ በላይ ማለት ነው። ገመድ እበላለሁ ካገኘሁኝ፣ ግን አልወፍርም። እና እኔ ስላየሁት ነው በቃ ያንን ተይ 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 አልኳት የነበረው ማለት ነው። እና በቃ ሳቂ መጣ። ከዛ በኋላ በቃ አቀፍኳትና አለቀስኩኝ ወላሂ ከሳኩኝ በኋላ ማለት ነው። ምክንያቱም እሷ ማውቃለች ብለሽ ነበር ያለችኝ። ብቻ አላህ ተረፈሽ ምናምን አልኳት። ብቻ አልሐምዱሊላህ። እና ብዙ ጊዜ እኛ የሩጥን የሆነ ይጠቅመናል ብለን ያሰብናቸው ነገሮች ሊጎዱን ይችላሉ። ግን በተለይ በመድኃኒት ዙሪያ መጠንቀቅ አለባችሁ። ተጠንቀቁ ፕሊስ ፕሊስ። በተለይ ደግሞ የስደት እህቶቻችን በጣም ወፋር አሉ። ስለበላን አይደለም፣ ስለበላችሁ አይደላችሁም። ሰውነታችሁ የሆነ የሚወፍር አለ ብዙ ጊዜ። እንደውም የሀሳብ ብዛት ራሱ ሊያወፍር ይችላል ማለት ነው። እና ወፍረናል ብላችሁ ለመድኃኒት እንትን አትበሉ። እና የምትወዙት መድኃኒት ደግሞ ተጠንቀቁ፣ አንብቡ። ማንበብ ይጠቅማል። እና እንደዛ ይላችኋለሁ። ውድና የተከበራችሁ ኪንግ ኦፍ አፍሪካ ዩቲዩብ ተከታታዮች እንግዲህ ለቤቱ አዲስ ከሆናችሁ ቻናሌን ሰብስክራይብ እና ላይክ ሼር እያደረጋችሁ ተባበሩኝ። እወዳችኋለሁ፣ አከብራችኋለሁ። በሚቀጥለው ቪዲዮ ቸርን ሰብት። ባይ ባይ።